ምንም እንዳፈሩሽ የፈለጋችሁ ተነዛዙ። ወይ ያሳዝንሽ? ለምን ያሳዝነኛል? ግዴታው እኮ ነው። ዝም ብሎ ቆንጆ መጥበስ አለ እንዴ? የኔ ፍቅር ምንድነው? ወደዛ ሌሊት ሰፈር ነው እንዴ? ደግሞ ወጥ ነው የምትለው? ይኸውልህ ባይሆን ታዘዘኝ፣ እነሱንም ታዘዛቸው። ለእኔ ተለመደውን ኬክ፣ ለእኔም እንደዛው፣ ለእኔም ራሱ። እሺ ቆይ ሊበላ ና እንካ ስማ፣ እኔ ሄጃለሁ። የቀረበላቸውን በልተው ሲጨርሱ ሂሳብ ተቀበላቸው። የታለ ካሉ የለም በላቸው። እሺ እንዴ ተበዘበስኩ። ወይኔ በአንቺ ምክንያት ነው። ይህ ሲያስጠላ በአንቺ ምክንያት ነው። እሺ ወደዛ ወይኔ ተጫወተብኝ አይደል? አንተ ጅል ትጫወተብኛለህ። የሰው ብር መበዝበዝ አይሰለችሽም? ያንቺ ሳያንስ ሌላ ሰብስበሽብኝ ታመጫለሽ። ጠብቀኝ፣ እኔ ባልሰራልሽ እንደተጫወትክብኝ እጫወትብሃለሁ። የሰው ልጅ ላይ ና ቶሎ እባክህ። እና እንዳልኩሽ አድርግሽ እንዴ። ቆይ ነይ የውጭውን እኔ ያስተናግዳለሁ። ሂጂ አንቺ አምጪው ተቀጭ። ያሳሰበኝ ነው ደህና ነኝ ስትል አንተ አሁንም መካካም ነህ እንዴ? ቆይ ግን መቼ ነው የሚያልፍልህ? ምን ልታዘዝ? አየው የድሮ ፍቅረኛ ነበር። ድሮ መኪና ነበር የሚያጥበው፣ አሁን ደግሞ መስተንግዶ። ወይ ተርፈሻል። ይሄኔ አንቺን ቡና ጠጡ ነበር ምሰሪው። ይቅርታ ምን ልታዘዛችሁ? ሂድና ቡና አምጣልኝ። ለኔ ደግሞ ውሃ። እዚህ ጋር ላሉት ያ መኪና ጣቤት ሄዶ ነው። ማንን ነው አሁን ሲያስተናግደን የነበረው? የደሃ ልጅ እኔ መምጣቴን ፈርቶ ነው። ጋሼን ነው እንዴ? የቤቱ ባለቤት እኮ ናቸው። ይኸው መኪናው ጋር እንደውም ስልክ እያወሩ። ምን? እኔ አላምንም። አንተ አቤት። እንዴት ግን ከዛ ነገር ተነስተ ሁሉ ነገር ሊኖርክ ቻለ? እግዚአብሔር እኮ እንዳንቺ አይደለም። የለውም ጎሎታል ብሎ አልተወኝም። ሰራው፣ ተለወጥኩ። ይቅርታ አድርግልኝ በጣም አሁንም እኮ ውስጥ ያለ። ኧረ እባክሽ ወናፍ